በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን በዓለም ዙሪያ ስማቸው ከሚታወቁ ታላላቅ ሰማዕታት አንዱ የሆኑትን የቅዱስ ጊዮርጊስን ታሪክ እንመለከታለን። ይህ መንፈሳዊ ትምህርት ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁንም እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንድትጀምሩ በእግዚአብሔር ስም እንጠይቃለን። ጀግንነታቸውን፣ እምነታቸውንና ለክርስቶስ ሲሉ የከፈሉትን መስዋዕትነት አብረን እንመለከት። ቅዱስ ጊዮርጊስ የተወለዱት ከካምፓዶቅያ ወይም ሊዳ ከምትባል ከተማ በ3ኛው መቶ ክፍለ ዘመን አካባቢ ነው። ወላጆቻቸው ክርስቲያን ሲሆኑ ከፍተኛ የህብረተሰብ ደረጃ ያላቸው ቤተሰብ ነበሩ። አባታቸው በሮም ጦር ውስጥ የከበረ ወታደራዊ ማዕረግ የነበራቸው ሰው ነበሩ። ቅዱስ ጊዮርጊስ ገና በልጅነታቸው አባታቸውን በሞት ያጡ ሲሆኑ እናታቸውን ግን በጽኑ እምነት አሳድጓቸዋለች። ክርስቲያናዊ ስነ ምግባራቸውንም አስተምራለች። ይህ አስተዳደግ በኋላ ላይ ለሚያሳዩት ጽናትና ድፍረት መሰረት ሆኖላቸዋል። ቅዱስ ጊዮርጊስ እንደገና ጎበዝ ወታደር ሆኑ። በችሎታቸውና በድፍረታቸው ተመሰከረላቸው። በሮም ጦር ውስጥ ከፍተኛ ማዕረግ ደረሱ። በንጉሠ ነገሥት ዲዮቅልጥያኖስ ቤተ መንግሥት ውስጥ የተከበሩ ወታደራዊ መኮንን ሆኖ አገለግለዋል። በዚያን ወቅት ግን ንጉሠ ነገሥቱ በሮም ግዛት ውስጥ የነበሩትን ክርስቲያኖችን ማሳደድ ጀመሩ። አብያተ ክርስቲያናት እንዲፈርሱ፣ የቅዱስ መጻሕፍት እንዲቃጠሉ እና ክርስቲያኖች እምነታቸውን እንዲክዱ ትእዛዝ ሰጡ። ቅዱስ ጊዮርጊስ ይህን ግፍ ሲመለከቱ ዝም ማለት አልቻሉም። ወደ ንጉሡ ነገሥታቱ ፊት ቀርበው ስለ ክርስቲያኖች ስደት በድፍረት ተቃውሞ አሰሙ። የራሳቸውም ክርስቲያን መሆናቸውንም በግልጽ መሰከሩ። ንጉሠ ነገሥቱ በንዴት ተሞልተው ቅዱስ ጊዮርጊስ እምነታቸውን እንዲክዱ ደጋግመው ጠየቁ። ሀብት፣ ማዕረግና ስልጣን ቢሰጣቸውም እንኳን ቅዱስ ጊዮርጊስ እምነታቸውን ለመተው ፈቃደኛ አልሆኑም። በዚያን ምክንያት ከባድ ስቃይ ደረሰባቸው። ታሪካቸውም እንደሚነግረን ለብዙ ቀናት የተለያዩ አሰቃቂ ሰቆቃዎች ደረሰባቸው። ነገር ግን በእያንዳንዱ ጊዜ በእግዚአብሔር ኃይል ይጠበቁ ነበረ። ይህ ጽናታቸው ብዙ ሰዎችን አስደንቆ ወደ ክርስቲያን እምነት እንዲመለሱ አድርገዋል። ቅዱስ ጊዮርጊስ በመጨረሻው በእምነታቸው ጸንተው ሰማዕትነትን ተቀበሉ። ሕይወታቸውንም ለክርስቶስ አሳልፈው በመስጠት እስከ መጨረሻ ትንፋሻቸው ድረስ በእምነታቸው ጸንቶ ኖሩ። ሞታቸው ግን መጨረሻ አልነበረም። ታሪካቸው በመላ ዓለም ተሰራጭቶ ድፍረታቸውና ጽናታቸው ለዘመናት ብዙ ክርስቲያኖችን አነሳስተዋል። ከቅዱስ ጊዮርጊስ ታሪክ ጋር በጣም የተያዘው ተምሳሌታዊ ታሪክ የዘንዶ ታሪክ ነው። እንደ ትውፊት አንድ ዘንዶ በአንድ ከተማ አካባቢ ይኖር ነበረ። ሕዝቡንም ያስፈራራ ነበረ። ቅዱስ ጊዮርጊስ ይህን ዘንዶ ድል በማድረግ ከተማይቱን ታድጓል። ይህ ታሪክ በምሳሌያዊ መንገድ የሚያሳየን ቅዱስ ጊዮርጊስ በእምነታቸው ኃይል ክፉውን ወይንም ዘንዶውን እንዴት ድል እንዳደረጉ ነው። በዚህ ምክንያት ቅዱስ ጊዮርጊስ የጀግንነትና የድል ተምሳሌት ሆኖ ይታወሳሉ። ቅዱስ ጊዮርጊስ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ልዩ ክብር አላቸው። በስማቸው የተለያዩ በርካታ አብያተ ክርስቲያናት በመላው ሀገሪቱ ይገኛሉ። ብዙ ቤተክርስቲያንም በስማቸው ይጠራል። ይህም ለቅዱስ ያለውን ፍቅርና አክብሮት ያሳያል። የቅዱስ ጊዮርጊስ ታሪክ የሚያስተምረን ስለ ድፍረት፣ ስለ ጽናትና ለእምነት መቆም ምን ያህል ዋጋ እንዳለ ነው። በፈተና ጊዜ እንኳን እምነታቸውን ጠብቆ መኖር እንደምንችል ትልቅ ምሳሌ ትተውልናል። ይህ ታሪክ ወደው ከሆነ ቻናላችንን ሰብስክራይብ፣ ለወዳጆም ሼር ማድረጉን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ የቅዱስ ጊዮርጊስ በረከትና ረድኤት ለሁላችንም ይደር። አሜን።